ጆቲ ሃሚጌ የዓለማችን አጭሯ ሴት። የጆቲ ሃሚጌ ታሪክ ብርቅዬ ሁኔታዎችን በጽናትና በማያወላውል መንፈስ መጋፈጥ የሚያሳይ ነው። እሷም በዓለም ላይ በሕይወት እያለች ትንሿ ሴት በመሆን የጊነስ የዓለም ክብረ ወሰን ባለቤት ነች። ነገር ግን ታሪኳ ቁመቷን ከመግለጽ የዘለለ ነው። ውድ የቻናላችን ተከታታዮች፣ ቻናላችን እንደተለመደው ዛሬም በአዲስ አስተማሪና አስገራሚ ታሪክ መተንላችኋል። ነባሮቹ ላይክ በማድረግ አዳዲሶቹ ደግሞ ሰብስክራይብ እና የደውል ምልክቷን በመጫን እንድትጀምሩ ስንል በአክብሮት እየጠየቅን ታሪኩን እንደሚከተለው አቀርብላችኋለሁ። ጆቲ በታህሳስ 16 ቀን በ1993 በህንድ ናግፑር ተወለደች። ጆቲ እንደ አብዛኞቹ አዲስ የተወለዱ ህፃናት ሳይሆን የጆቲ እድገት በጣም የተለየ እየሆነ መጣ። የጆቲ እህቶች በመደበኛው እድገት መጠን ሲያድጉ፣ የጆቲ እድገት ግን ገና በለጋ እድሜዋ ቆሞ ቀረ። ለመሆኑ ጆቲ እድገቷ ለምን እንደ ማንኛውም መደበኛ ሰው እድገቷ ሳያድግ ቀረ? ይህ ጥያቄ የብዙዎች ጥያቄ ነው። የጆቲ እድገት በዋነኝነት ሊቆም የቻለበት ምክንያት ዶክተሮች እንዳሉ ከሆነ በኮንድሮፕላሲያ በሽታ በመያዟ ነው ተብሏል። ይህ በሽታ የሰውን ልጅ የአጽም እድገት ሙሉ በሙሉ የሚያቆም ነው። በዚህ በሽታ ምክንያት ጆቲ እድገቷ ሙሉ በሙሉ ሊገታ ችሏል። ጆቲ እድሜዋ እየጨመረ ሲመጣ 18 ዓመት ሲሞላት በጊነስ የዓለም ሪከርድ በይፋ በህይወት እያለች ትንሿ ሴት መሆኗን ግልጽ አደረገ። ይህ እውቅና ጆቲን ወደ ዓለም አቀፍ ትኩረት አመጣት። በዓለም ዙሪያ በሚገኙ በርካታ የቴሌቪዥን ፕሮግራሞች፣ ዘጋቢ ፊልሞችና ዝግጅቶች ላይ ተጋብዛለች። የጆቲ ቁመት በአሁኑ ሰዓት 62 ሴንቲሜትር ነው። ይህ ማለት የክንዳችሁን አንድ ስንዝር ጋር እኩል የምትሆን ወይም ደግሞ የምትቀራረብ ሴት ናት። የጆቲን ቁመት ምን ያህል ትንሽ እንደሆነ እንድትረዱ ዓለማችን ላይ ካሉ ታዋቂ ሴቶች ጋር አወዳድሬ ነግራቸዋለሁ። አሪያና ግራንዴ 1 ሜትር ከ53 ሴንቲሜትር ስትሆን ጆቲን በ90 ሴንቲሜትር ትበልጣታለች። አንጀሊና ጆሊ 1 ሜትር ከ69 ሴንቲሜትር ስትሆን ጆቲን 1 ሜትር ከ6 ሴንቲሜትር ትበልጣታለች። ቢዮንሴ 1 ሜትር ከ73 ሴንቲሜትር ስትሆን ጆቲን በ1 ሜትር ከ10 ሴንቲሜትር ትበልጣታለች። ይህ ንጽጽር የጆቲ ቁመት ምን ያህል አስደናቂ እንደሆነ ያሳያል። የጆቲ ቁመት በጣም ትንሽ በመሆኑ ምክንያት በየቀኑ በሕይወቷ ላይ በርካታ ተግዳሮቶች አስከትሎባታል። ጆቲ ቁመቷን ለማስማማት በተለየ የተሰሩ ልብሶች፣ የቤት ዕቃዎች ያስፈልጋታል። መደርደሪያዎች በቀላሉ መድረስ አትችልም። መደበኛ የቤት ዕቃዎችን መጠቀም ወይም በተጨናነቁ ቦታዎች ላይ መንቀሳቀስ አትችልም። ጆቲ እነዚህና ሌላም ችግሮች ቢኖርባትም በአዎንታዊ አመለካከቷ፣ በተላላፊ ፈገግታዋ፣ በማያወላውል ቁርጠኝነቷ ትታወቃለች። አካላዊ ስንነቶች ቢኖሩም ሙሉና ትርጉም ያለው ህይወት መኖር እንደሚቻል በማሳየት ለብዙዎች መነሳሳት ሆናለች። በተለምዶ ተሟጋች ባትሆንም እንኳ ዝም ብላ በመገኘት ባገኘችው ስኬት በአጭር ቁመት ሁኔታና የአካል ጉዳተኞች የሚያጋጥማቸውን ተግዳሮቶች ግንዛቤ ለማስጨበጥ ረድታለች። ጆቲ አካላዊ ስንነቶች ቢኖሩባትም ተቃውሞዋን በማሸነፍ አስደናቂ ነገሮችን አሳክታለች። በመጨረሻም ውድ የቻናላችን ቤተሰቦች በሌላ አዲስ አስተማሪና አስገራሚ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።